እነዚህን ምልክቶች ካያችሁ እግዚአብሔር ከሆነ ነገር እያስጠነቀቃችሁ ነው ማለት ነው። እነዚህ ምልክቶች እግዚአብሔር ከሚመጣ አደጋ ወይም ከአስቸጋሪ ሁኔታ ሊያስጠነቅቀን እየሞከረ እንደሆነ የሚያመለክቱ ናቸው። ምንም እንኳን እነዚህን ምልክቶች መፍራት ባይኖርብንም ትኩረት መስጠትና ጥንቃቄ ማድረግ አስፈላጊ ነው። እነዚህን የማስጠንቀቂያ ምልክቶች አንድ ባንድ እንመልከት። አንደኛው የማስጠንቀቂያ ምልክት የሚያስደነግጡ ወይም የሚረብሹ ህልሞች ናቸው። በተደጋጋሚ የምናያቸው አስፈሪ ወይም ጭንቀት የሚፈጥሩ ህልሞች በሕይወታችን ውስጥ ሊከሰት ስለሚችል አደጋ ወይም ችግር እያስጠነቀቀ ነው። ሁለተኛው ምልክት የተደጋጋሚ ችግሮች ወይም መሰናክሎች ናቸው። በተወሰነ የህይወት ክፍል ውስጥ በተደጋጋሚ ተመሳሳይ ችግሮች ወይም መሰናክሎች እያጋጠማችሁ ከሆነ ይህ ከምታደርጉት ነገር ወይም ከምትሄዱበት መንገድ እንድትመለሱ የሚያስጠነቅቅ ምልክት ነው። ሶስተኛውን ከመናገሬ በፊት ይህ መልእክት ብዙዎች ጋር እንዲደርስ በሐቀኝነት ሼር እና ላይክ ማድረግ እንዳትረሱ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የአደጋ ስሜት ወይም ያለምንም ምክንያት የጭንቀት ስሜት ሲሰማችሁ በድንገት ምንም ግልጽ ምክንያት ሳይኖር ከፍተኛ የሆነ ጭንቀት ወይም የመጥፎ ነገር ስሜት ቢሰማችሁ ይህ ከመለኮት የሚመጣ የማስጠንቀቂያ ምልክት ነው። ይህን ስሜት ችላ ማለት አያስፈልግም። ምንጩን ለማወቅ መሞከር እጅግ አስፈላጊ ነው። አራተኛው ምልክት የሚሆነው ባልተጠበቀ ሁኔታ የሚመጡ እንቅፋቶች ወይም ለውጦች ናቸው። እቅዶቻችን በተደጋጋሚ የሚስተጓጎሉ ከሆነ ወይም ባልተጠበቀ ሁኔታ አቅጣጫቸውን የሚቀይሩ ከሆነ የምትሄዱበት መንገድ ትክክል እንዳልሆነ ወይም ጥንቃቄ እንድናደርግ የሚነግረን ምልክት ነው። አምስተኛው ምልክት ከውስጥ የሚመጣ የማያቋርጥ ማስጠንቀቂያ ወይም ጥርጣሬ ነው። አንድን ነገር ለማድረግ በምታስቡበት ጊዜ ወይም አንድን መንገድ በምትከተሉበት ጊዜ ከውስጣችሁ የማያቋርጥ ጥርጣሬ ወይም ስህተት እየሰራችሁ እንደሆነ የሚሰማችሁ ከሆነ ይህ ስሜት ዝም ብሎ ስሜት ወይም ድምፅ ብቻ አይደለም። የሚሰማችሁ ስሜት ቢኖር ይህ ውስጣዊ ድምፅን ማዳመጥ እጅግ አስፈላጊ ነው። የመጨረሻውና ስድስተኛው ምልክት በዙሪያችን ያሉ አደጋዎችንና ችግሮችን በግልጽ ማየት ነው። በዙሪያችን ያሉ አደገኛ ሁኔታዎችን ወይም ሊከሰቱ የሚችሉ ችግሮችን በግልጽ መመልከት ከቻልን ይህ ጥንቃቄ እንድናደርግና ራሳችንን እንድንጠብቅ የሚሰጥ መለኮታዊ ልዩ ስጦታ ነው። አስታውሱ፣ እነዚህ ምልክቶች ሁልጊዜ አሉታዊ ነገሮችን ብቻ የሚያመለክቱ አይደሉም። አንዳንድ ጊዜ ከስህተታችን እንድንማር፣ አቅጣጫችንን እንድናስተካክል ወይም የተሻሉ ምርጫዎችን እንድንወስድ የሚያሳስቡን ናቸው። ዋናው ነገር ትኩረት መስጠትና ማስተዋል፣ በጥበብ ምላሽ መስጠት ነው። የዛሬው ቪዲዮአችን ይህን ይመስል ነበር። ይህ መልእክት ብዙዎች ጋር እንዲደርስ ሼር እና ላይክ ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።